የጉራጌ ማህበረሰብ በስራ ወዳድነቱ በንግድ ክህሎት በመንደር አመሰራረቱና ልዩ በሆነ የቤት አሰራር ጥበቡ የሚታወቅ የታታሪነት ተምሳሌት ነው። በሀገራችን የልማት የንግድና የከተማ ግንባታ እንቅስቃሴዎች ውስጥ የማይተካ ሚና ያለው ማህበረሰቡ ታሪክና የቅርስ እሴቶቹን ጠብቆ በማቆየትና በማሳደግ ከአባቶቹ የወረሰውን ጠንካራ የሥራ ባህልና ማህበራዊ ትስስር ዛሬም ድረስ በኩራት ጠብቆ ይገኛል። ያዴባር ከመቴናናሽ ጾታት ተገርዘንጋሽ ቻሬባር ጋመርካማም ያሜ ገራሻ ከማ ይንተረክ አደራቢየት አያታ ሸዳሹ ጀደት ሳደብነብ አዳናሜናሽ ፈኺ ረዶ የጃጅ ቲቺ ያዴባር ከመቴናናሽ ጾታት ተገርዘንጋሽ ቻሬባር ጋመርካማም ያሜ ገራሻ ከማ ይንተረክ አደራቢየት አያታ ሸዳሹ ጀደት ሳደብነብ አዳናሜናሽ። አሁን ያለሁት በጉራጌ ዞን እዣ ወረዳ ቆጠር ገድራ ቀበሌ ውስጥ ነው። እንግዲህ እንደሚታወቀው የጉራጌ ማህበረሰብ በርካታ እሴቶች አሉ። ከነዚህም እሴቶች መካከል አንዱ የሆነው የጎጆ ቤት አሰራር እንደምትመለከቱት ማህበረሰቡ በደቡብ ወጥቶ ጎጆ ቤቱን እየሰራ ይገኛል። አጠቃላይ አሰራሩ ወደ እናንተ የማቀርብ ይሆናል። ተከታተሉ። በአሁኑ ሰዓት የምንገኘው በጉራጌ ዞን እዣ ወረዳ ቆጠር ቀበሌ ውስጥ ነው። እንደምትመለከቱት እንግዲህ የጉራጌ እሴቶች ከሆኑ መካከል የባህላዊ ጎጆ ቤት አሰራር እየሰሩ ይገኛሉ። እንግዲህ የጉራጌ ማህበረሰብ በደቡብ በመስራት ይታወቃል። ለዚህም ይህ ቤት ምስክር ወይንም ማሳያ ነው።